ሄርሜላ የተገኘች ታይም ይሄ ሁሉ ያበዳችሁ ሰዎች የጮሃችሁ ሰዎች እኛ ላይ እናንተ ጋናች ምናምን ጨካኞች ሌባዎች ሁላችሁም ያላችሁን ሰዎች ማለት ነው ያን ሄርሜላ ስትገኝ ሁላችሁም ማዘናችሁ አይቀርም ሁላችሁም ያኔ ግን ማለት ነው እኛ እንዴት እንደምንሆን ታያላችሁ በዚህና አህልክም ሹሩሩ እያልናችሁ ያለ ነው ቆመንም ስትጠሩን አቤት እያለን የምንመጣው ሄርሜላ ስለያዛችሁብን ሰው ስላለን ነው እናንተ ጋር ገብቷል ሄርሜላ ከተገኘች በኋላ አንተ ከኔ ጋር ታወራለህ የእናንተ ጊዜ ያልደረሰም ነው ህግ ይዞታል አይደለ ሄርሜላ ከተያዘች በኋላ ከተገኘች በኋላ ታወራለህ ያኔ ከኔ ጋር ይሄ ቀን ደግሞ አልፎ ሄርሜላ ተገኝታ ይጸጽታችኋል ይቆጫችኋል ፊታችን ማየት ሲከብዳችሁ ድረስ የምሬ ነው ስማ አንደኛ ደረጃ ሄርሜላኛ ጋር የለችም እሺ አትኑርሽ እኛ ጋር ሳትኖር ነው ስማችን እያጠፋችሁ ያላችሁት እየተሳደባችሁ ያላችሁት ምናምን ሄርሜላኛ ጋር ሳትሆን ነው ሲቀጥል ደግሞ ሄርሜላኛ ጋር እንዳልሆነች ያወቃችሁ ቀን ጸጽታችኋል ምን ፈልገው ነገር ከኛ ህይወት ውጡ ሩታ ጋር እንዳትመጡ ነው ገባ አይደለ በአብርሃም ሰበብ እያረጋችሁ ቢሆነ ሰበብ እያረጋችሁ ሩታ ጋር የመጣችሁ ህይወታችንን አበጥብጡት አይደለ ሰላም የሆነን ሰዎች ህይወታችንን አበጥብጡ ሰላም ውድ ቤተሰቦች እንዴት ናችሁ አለን እኛ በጣም ደህና ነን እግዚአብሔር ይመስገን ያው ትንሽ ወቀሳ እየበዛብን ቢሆንም ትንሽ ችግሮች ቢሰፉብንም ግን ምንም ማድረግ አንችልም እግዚአብሔር ይመስገን አለን ያው እኛ ሁሌ ማመስጋኞች ነን ታውቃላችሁ ያለንበት ነገር ያው ትንሽ ይከብዳል ማለት የትኛውም ነገር ሲፈጠር የትኛውም ነገር ሀፕን ሲያደርግ በተለይ በአብርሃም ዙሪያ በኩል ነገር ሲፈጠር ሁሉም ሰው እኛ ላይ ነው እየመጣ የሚጮው ምክንያቱም እኛ ከሩታ ጎን ስላለን ሩታን አፕሪሺየት ስለምናረጋት ስለምንደግፋት ማለት ብቻውን ሆና በተጎዳችበት ታይም አብረናት ስለነበርን አሁንም ከሷ ጋር ስላለን ሁሉም ሰው ወደኛ ነው ነገር እያመጣብን ያለው አለ አይደለ ምንድነው የሚባለው በቃ አላ ደስተኛ ስለሆነች በተፈጠረው ነገር ምናምን የሆነ መስሏቸው አንዳንድ ሰዎች አላስፈላጊ ንግግር አላስፈላጊ ተግባር ያረጉብን ይገኛሉ በዚህ ሰዓትና በዚህ ሁሉ መሀልኛ ተመስገን ነው ማለት በቃ ይሻላል እንደዚህ ማለት ይሻላል ምክንያቱም ነገ የሆነ ሶሉሽን መጥቶ የሆነ ጊዜ መጥቶ ደግሞ የሚፈታው ነገር ስለሆነ እና በሄርሜላ ጉዳይ አይታችኋል በጣም ብዙ ነገር እየተባለ ነው በተለይ እኛ ጀማ በጣም ብዙ ነገር እየተባለ ነው እዛ አይታችኋል ያኔም አሚሩንም አግኝተነው ጆንንም አግኝተነዋል ብቻ አቡሽ ሁላቸውንም አግኝተን አውርተናቸው በጣም ብዙ ነገር በተለይ ደግሞ ኖቤልን ማማ ነገር እያሉት ነው ሄርሜላ እሱ ጋር እንዳለች ምናምን አድርገው ማን የሳይኮ ስነ ምግባር የሌለው ንግግር ምናምን እየተናገሩ እኛ ግን ታክሰናቸው ኢቭን እንኳን ሲይዙን ራሱ አንያያዝም በቃ በንግግር ፈተን ለመሄድ ነው የምናስበው ምክንያቱም እኛ ጋር ስለሌለች ሄርሜላ ያለችበትን አውቀናል ማለት ሄርሜላ እኛ ጋር ናት እኛ ነን ያሰርናት እኛ ጋር ናት ምናምን ማለት አይደለም እና ደግሞ እኔ በጣም ብዙ ሰው ያልተገነዘቡ ነገር አለ ሄርሜላ መጀመሪያ እንዴት ጠፋች ለምን ጠፋች ምናምን የሚለውን ነገር መገንዘብ አለበት ሰው ሁሉ እና ይሄንን ደግሞ ሰው መገንዘብ አልቻለም ስለዚህ ምንም ማድረግ አንችልም በቃ የሚሆነው ነገር በጊዜ ሂደትና ጊዜ በሚፈታው ታይም ላይ እናየዋለን ለዛ ነውና ያኔም ሁላቸውንም አግኝቼ ለማውራት ሞክሬያለሁ ኖቤልንም አምጣው ሲሉኝ ኖቤልንም አምጥቼ አሳይቻቸዋለሁ እና በቃ ብዙ ነገር እየደረሰብን ይገኛል በዚህ ሰዓት ግን እኛ ታክሰን ሚሉን ነገር እየሰማን ጊዜ ሲፈታው ያኔ እንደሚያፍሩና አንገታቸውን እንደሚደፉ ድጋሚ ፊታችንን እንደማያዩ እርግጠኛ ነኝ ምክንያቱም ሄርሜላ ያለችበትን ሁኔታ ራሷ ታውቃለች ከና አብርሃም ጠፋች ማለት እኛ ጋር ናት ማለት አይደለም የሆነ ቦታ ሄደች ማለት እኛ ጋር ናት ማለት አይደለም አሁን ችግር ቢደርስባት እኛ ጋር ናት እኛንን ችግሩ ያደረሰው ማለት አይደለም አይመለከተንም ስለሷ እኛ የሚመለከተን ስለ ሩታ ነው ሜቢ ስለ አብርሃም ባሏ ስለነበረ አንዳንድ ኬዞች እሱ ጋር ስላላት ስለ አብርሃም ሊመለከተን ይችላል አንዳንድ ሐሳብ ላይ እንጂ ስለ ሁለቱም አይመለከተንም ምንም ነገር ይፈጠር ምንም ነገር ለምን እንደፈለጉ አይሆኑም አይሰቃዩም አይመለከተንም እና ይሄንን ነገር እነሱ መገንዘብ አልቻሉም ዛሬ ሁላቸውንም ጠርቻቸዋለሁ የመጡታል ይምጡ አወራቸዋለሁ ያለውን ሐሳብ ነግራቸዋለሁ ከዚህ በኋላ ዳግመኛ ሩታ እንዲናገራት አልፈልግም ያኔም ጆ ኖቤልን ጥራው ብሎኝ ጠርቼው ብዙ ነገር አድርጓል ሲያንቋሽሸው ሲሰድበው ሌባ ሲለው ዱርዬ ምን ያላለው ነገር የለም ስለዚህ እንደዚህ አይነት ክብር የሌለው ስራ የሚሰሩ ከሆነ እኔ አሁንም ቢሆን አላዳምጣቸውም ሌላ ችግር ውስጥ ነው የምንገባው ከዚህ በኋላ ለአንዴና ለመጨረሻ ጊዜ አስጠነቅቃቸዋለሁ እና ግን እየታየኝ ያለው አማኑ ብቻ ነው እስኪ ብቻ ሁላቸውንም ነው የጠራሁት ተጠይቀዋለሁ ለምን እንትን እንዳሉ አንዳቸውን ማዳመጥ አልፈልግም ከዚህ በኋላ ኖቤል እኔን አክብሮ መጥቶ እንደዛ ሲያረጉት እንደዛ ሲሰድቡት ዝም ያልኳቸው በቃ ሰው አክባሪ ስለሆነ ነው እስኪ ያለውን ነገር እንጠይቀዋለን
ይኸውና መጥቷል። እሺ አማን ሰላም ነው አለን። ምን ነው ብቻህን መጣ? ለእናንተ አይዲያ እኮ ለእናንተ ሀሳብ ብቻዬ በቂ ነው። አንድ ሰው ይበቃል። ሁላችንም መንጋጋት አያስፈልግም። እኔ እኮ ይሄ ነገራችሁ እኮ ነው የሚደብረኝ። ለምንድን ነው አሁን የሰው ልጅ እያከበራችሁ እየወደዳችሁ ለምንድን ነው እናንተ ሪስፔክት የማይኖራችሁ? አሁን ሌላ ጥላቻ፣ አሁን ይሄ እኮ ንቀት ነው። እኔ አክብሬ ጠርቻችሁ አንተ ብቻ የምትመጣበት እነሱ የሚቆርበት ምክንያት ምንድን ነው? ይኸውልህ ሀሳብህን ለእኔ ትነግረኛለህ፣ እኔ አስረዳልሃለሁ። ገብቶሃል? ሁላችንም እየመጣን እዚህ እየተጨቃጨቀን እየተጣላን ምናምን የምንሄድበት ምንም ምክንያት የለም። ሲጀምር ሰው ሲበዛ ጥል ብቻ ነው የሚታርፈው። ገብቶሃል? እነሱም ሲመጡ አንተም ከአንተ ወገን የሆነ ሰው ሲመጣ መጨቃጨቅ መጣላት ምናምን ነው የሚታርፈው። ሰው በክብር ውስጥ ላይ ያለውን ነገር ነግረኸኝ ሀሳብህን አስረድተኸኝ እኔም ደግሞ መልሰውን መልሼልህ የሚሆነውን ነገር ከሆነ ተቀብዬ አይ ማይሆን ነገር ደግሞ ካልሆነ አይሆንም ብዬ ከሄዳለሁ እንጂ እዚህ ጋር ዛሬ ሁላችንም መተን ልንጨቃጨቅ ምናምን ልንደባበር ነው መደባበር ነው የሚመጣው። ይሄን ታውቃለህ ሰው ሲበዛ። ሲቀጥል እኛ መደባበርን አንፈጥርም፣ የምትፈጥሩትም እናንተ ናችሁ። አሁን ካመጣጥህ ጀምሮ ያስታውቃል። እኔ ያኔ ጆን ደውሎልኝ ኖቤልን እንፈልገዋለሁ ይዘሊና ሲለኝ አክብሬ ይዤለት የመጣሁት በቃ በክብር አውርተን እንሄዳለን ብዬ ነበር። ብዙ ነገር አደረገ። ዛሬ ደግሞ እኔ አክብሬ ስጠራው እኔ ጋር ማይመጣ ከሆነ ከዚህ በኋላ ሪስፔክት ልሰጠው አልችልም። ሲጀመር ክብር ከሌለው ሰው ጋር እንደዛ መጀመር የራሱ አስፈላጊ አልነበረም። አሁን ተው ችግር የለውም መሰለህ ቴዎድሮስ ችግር የለውም። በቃ ተው። ስለነሱ ሳይሆን ስለ ራስህ ስለ ጠራኸኝ ሀሳብ ንገረኝ እንጂ አሁን እነሱ እኔ ክብር አልሰጣቸውም ምናምን የምትለው ነገር በግል ተነግራቸዋለህ። ገብቶሃል? ሲጀመር ሰው የምታከብር አይነት ሰው ከሆንክ ሰው ስላከበረ አይደለም የምታከብር። ገብቶሃል? በራስህ ክብር ሲኖር በናቀኝ ልክ ሪስፔክት አልሰጠውም። ሰው ልጅ ከናቀ ትተዋለህ እንጂ ሌላ አይነት ነገር እንትን አትልም። ገብቶሃል? ከናቁ ትተዋቸዋለህ እንጂ ክብር ሲኖር ሰውን ታከብራለህ። አለቀ በቃ። እሺ ችግር የለውም። ለማንኛውም አማኑ አንተም ከመጣህ አይቀር ዛሬ መናገር የምፈልገውን ነገር ለእናንተ መናገር የምፈልገውን ነገር እነግርሃለሁ። አንተ ሳጨምር ሳቀንስ ለነሱም አዲስ ቪዲዮ ማየታቸው ደግሞ ስለማይቀር ራሳቸው ይሰሙታል። ገባ አይደለ? እኔ ትላንትና ጆ ደውሎልኝ ምን አለኝ መሰለህ? ኖቤልን ይዘህልኝ ና አለኝ። እኔ እኮ ገብቶኛል ኤርሚላ የት እንዳለች ሊጠይቀው እንደሆነ ገብቶኛል። እሱ አብርሃም ጋር ሄዶ ራሱ ያውሉ ነገር ብሎ ዛሬ እሱ ጠርቶት ኖቤልን ጠርቶት ኤርሚላ ያለችበትን ቦታ ታወጣለህ ሌባ ምናምን ነገር እና ሩታን ደግሞ ሲያንቋሽሻት ከኤርሚላ ጋር እኩል ሲያወዳድራት ነበርና እንደዚህ አይነት አልባሌ ንግግር እኛ ፈልገን አይደለም። እኛ እዛ ጋር ሪስፔክት ስላለን ሩታን ስለምናከብራት እንጂ እናንተ በምትናገሩት ልክ እናንተ ምላሽ መስጠት ከብዶን አይደለም። እሺ ለምን አልሰጣችሁትም? ይዛን ተናንተና እየነገርኩህ እኮ ነው። እንደዛ ምላሽ መስጠት የምንፈልግ ኖሮ ቆየ ድሮ ነበር የምንሰጠው። በአንተ ራሱ ያኔ ማን ነገር ስትለን ዝም ያልነው አውቀን ነው። በነገር ላይ ቴዎድሮስ አሁን እንደ አዲስ መተህ ነገሩን አትቀስቅስ። ሲቀጥል ደግሞ ማለት ነው ሄርሜላ እናንተ ጋር እንደሆነች እኮ እናውቃለን አይደለ? ሄርሜላ እኛ የራሳችን ጉዳይ ስላይደለ ነው በቃ እኛ እየተከታተል ነው ስላልሆነ ህግ እየተከታተለው ስለሆነ ህግ የሚጨርሰው ጉዳይ ስለሆነ ነው ዝም ያልንህ እንጂ እኛ ሁላችንም ዝም ያልናችሁ እንጂ እናንተ ጋር እንደሆነች እናውቃለን እኮ። ይሄን ማናቅ እንዳይመስላችሁ። እናንተ ጋር ባትሆን ኖሮ እነ ቢኒያም ኖቤል እንደዚህ ባልዘባረቁ ነበር። ገብቷል? ሲጀመር አንተ የምትለው ሌላ አንዱ የሚለው ሌላ፣ ሁላችሁም የተለያየ ቃል ነው እያወራችሁ ያላችሁ። እናንተ ራሱ ቃል ነው እያወራችሁ። ስማ አማኑ የመስማት ችግር አለባችሁ ይሁን አላውቅም። ኖቤል እኔ ጋር አለች አላለም፣ ግን ያለችበትን ቦታ አውቃለሁ ነው ያለው። ያለችበትን ቦታ አውቃለሁ፣ ሄጄ የፈለኩትን ነገር ማድረግ እችላለሁ። ሩታ ህይወት ዳግመኛ እንዳገቡ ነው እንጂ ያለው እሱ። ኤርሚላ እሱ ጋር ምን ሰራለች? እኔ ደግሞ ልንገር ቢኒያምና ካሌብ ጠርተውኝ እሷ እኛ ጋር ነች ክሱን አቁሙ ሄርሜላን እንመልስላችሁ ብለው ነው ያወሩኝ። ገብቷል? ሳይኮ አታውቅም እንዴ? ሳይኮ አታውቅም? ሳይኮ ነው ይኸውልህ፣ እዛ ተጠቀሙበት። ሌላ ቦታ ላይ ሳይኮ ተጠቀሙ። እኛ ላይ አይደለም ሳይኮ የምትጠቀሙት። ሲጀመር ህግ የያዘው ነገር በቪዲዮ እያወራ ሳይኮ ልትል አትችልም። ገብቷል? ቪዲዮ የሚለቀቅ ነው፣ ህግም ሊያየው የሚችል ቪዲዮ ነው እየሰራ ያለው። ስለዛ ሳይኮ የሚባል ነገር የለም እዚህ ጋር። ሳይኮ የምትለው ያለ ካሜራ ብቻ ካፌ ላይ ቁጭ ብለህ የምታወራ ወሬ ነው ሳይኮ ልትለው የምትችለው። ገብቷል? በቪዲዮ እያወራ ሳይኮ ምናምን ትላለህ እንዴ?
ሲጀመር እንደዚህ የምትቀበጣጥሩት ምናምን ይመስለኛል። ጫናውም እናንተ ላይ እንዳይመጣ ነው፣ ከተጠያቂነትም ለማምለጥ ነው ምናምን ይመስለኛል። እንደዚህ በጣም እንትን ማለት ነው። አሁንም ወደፊት መልሳችሁ እውነቱን ታወጣላችሁ፣ ድጋሚ ደግሞ ትዘባርቃላችሁ። ሌባ ሲጀመር አንደበት የለውም። ገብቷል። ችግር የለም ስደጉን። ግን እኔ አማኑ አንድ ነገር ልንገርህ፣ ይሄ ቀን ደግሞ አልፎ ሄርሜላ ተገኝታ ይጸጽታችኋል፣ ይቆጫችኋል። ፊታችን ማየት ሲከብዳችሁ ድረስ የምሬ ነው። ስማ አንደኛ ደረጃ ሄርሜላ እኛ ጋር የለችም። እሺ አትኑር። እሺ እኛ ጋር ሳትኖር ነው ስማችን እያጠፋችሁ ያላችሁት፣ እየተሳደባችሁ ያላችሁት ምናምን። ሄርሜላ እኛ ጋር ሳትሆን ነው። ሲቀጥል ደግሞ ሄርሜላ እኛ ጋር እንዳልሆነች ያወቃችሁ ቀን ይጸጽታችኋል። ይሄ ንግግር አንተ ራሱ ይሄ ንግግር ሌባ ያልክበት ንግግር ይጸጽታል። ያኔ እኔ እንዴት ምላሽ እንደምሰጥ ታየዋለህ። ይጸጽተኝ ችግር የለውም። ግን ይኸውልህ ምን አለ መሰለህ ሄርሜላ እናንተ ጋር ከሌለች እናንተ ስማችሁን እያጠፋን ከሆነ እየሰደብናችሁ ከሆነ ከሰናችኋል አይደል? ከሰናችኋል። ከሱ ወደ እናንተ ነው ምን ገለብጠው እያልኩ ስም በማጥፋት ወንጀል ክሰሱ፣ ችግር የለውም። መክሰስ ብቻ አይደለም ገና ብዙ ነገር ይደርስባቸዋል። አሁንም ለሩታ ብለን ነው ዘቅዝቃችሁ ማለት ነው የምታመጡብን ነገር አምጡብን። ሁላችንም አሜን ብለን ነው የምንቀበለው። ገብቷል። ታየዋለህ። ምንም ናችሁ ለኛ ታየዋለህ። ምንም ናችሁ ታየዋለህ። ከእናንተና ከኛ ማን ምንም እንደሆነ ዛሬ ነገ የሆነ ጊዜ ብቻ ታየዋለህ። ገባ አይደለም? በረሩ ናችሁ። መድኃኒዓለምን እንደዚህ እንጨፈልቃችኋለን። እንደዚህ ማለት ነው። ጊዜ ነው። ሄርሜላ ከተገኘች በኋላ አንተ ከኔ ጋር ታወራለህ። የእናንተ ጊዜ አልደረሰም ነው። ህግ ይዞታል አይደለ? ሄርሜላ ከተያዘች በኋላ ከተገኘች በኋላ ታወራለህ። ያኔ ከኔ ጋር አንተ ገባ አይደለ? ሄርሜላ እኛ ጋር የለችም ከተባልክ በኋላ እሺ ብለህ መቀበል አለመቀበል ያንተ ድርሻ ነው። እሺ ሄርሜላ እኛ ጋር ናት፣ ምን ታመጣለህ? እኔ ምንም አላመጣም። ፖሊስ ግን ያመጣል። ያ ነው ማለት አንተ ምንም ልታመጣ አትችልም። ፖሊስ ግን ባለ ጊዜ ሰው እኛ ነን። እኛ የፈለግነው ነገር ማምጣት እንችላለን። አሁንም ሩታ ጋር ማናችሁ እንዳደርሱ ስለፈለግን ነው። ሩታ ጋር አንድ ሰው እንዲደርስ አንፈልግም። ባለ ጊዜ ከሆንክ እየነገርኩህ እኮ ነው። አቅም ካለህ ባለ ጊዜ ከሆንክ እኛን አጥፋን፣ ከቻልክ እኛን አጥፋን፣ ካለንበት ነገር እንዲህ ዝብርቅርቃችን አውጣን አቅም ካለህ። ስማ አንተ መኖርህ ለሄርሜላ ያስፈልጋታል። ምክንያቱም ቤት ውስጥ ብዙ ነገር የምታስተናግዷት ብዙ ነገር የምታስተካክሉላት እናንተ ናችሁ፣ ላይክ እንደ ሰራተኛ። እኛ ደግሞ በዚህ ጉዳይ እሷ እንድትጎዳ አንፈልግም። አግዟት፣ ደግፏት፣ ምን በሏት፣ ሰራተኛም ሁኑ፣ ቤትም አጽዱ፣ እግሯንም እጠቧት፣ እንደፈለጋችሁ አድርጉ። እኛ አሁን የምንፈልገው ነገር ከኛ ህይወት ውጡ፣ ሩታ ጋር እንዳትመጡ ነው። ገባ አይደለ? በአብርሃም ሰበብ እያረጋችሁ ቢሆነ ሰበብ እያረጋችሁ ሩታ ጋር እየመጣችሁ ህይወታችንን አበጥብጡት። ሰላም የሆነን ሰዎች ህይወታችንን አበጥብጡ። በዚህ ሁኔታ ከቀጠላችሁ እንኳን ሩት እንትና ሄርሜላ አይደለችም እናንተም ራሱ የት እንደምትገቡት ያላችሁ። በነገር ላይ በጣም ጥሩ ቃላት ነው ያወራው። ባታወራ ደግሞ ይመረጥ ነበረ። እሺ እናንተ ማፊዝ ነው ስራችሁ፣ አፊዙ ችግር የለውም። ዛሬ እኔ ጋር ስቀሃል፣ ነገ ግን አንተ ላይ መሳቅ አይደለም እጨፍርብሃለሁ አንተ ላይ። በነገር ላይ እዛ ጋር የሚታዩ መኪና ይታያል፣ እዛች ጋር ጫፍ ነጯ መኪና ሰው ጠብቆኛልና እኔ ሰው አታከብሩም ለምትለው ነገር ክብር ስላለኝ ነው የመጣሁልህ። ብታከብሪ ኖሮማ እንደዚህ አገለፋፈጥም ነበር። የራስ ሰው ጠፍቶ የራስ ሰው አሁን ቴቭሎስ እኔ ምንድነው የምትለኝ? አሁን ሲጀመር እናንተ ሄርሜላን የቀረባችሁት ለጥቅም መሆኑን ያወቅነው በዚህ ሄርሜላ በጠፋችበት ታይም ነው። ሲጀመር የሄርሜላ መጥፋት በጣም ጠቅሞናል። ምክንያቱም የሁላችሁ ማንነት እየወጣ ነው በዚህ ሰዓት። የሁላችሁ ማንነት ከሷ ጥቅም የምትፈልጉ ገንዘብን የምታገኙ ሰዎች እናንተ ናችሁ። ሄርሜላን እንደዚህ ያላችሁ ችግር ውስጥ እየከተታችሁ እኛ መቀበል ስለምንችል ነው የምንቀበለው። እሷ ደግሞ መስጠት ስለምትችል ነው የምትሰጠው። እና እኛ ደግሞ ሰርተን ነው የምናገኘው። ተመልከት፣ ሁላችንንም ተመልከት። ሰርተን ባለ ሰራተኞች ነን። በእውነት ገባ አይደለ? በራሳችን ሰርተን ጥረን ግረን ምን በላ ልጆች ነን። እንዴ ሩታ ስለምታስቀርባችሁ አይደል እንዴ እንትን የምትለው። ኤኒዌይ አሁን ትልልቅ ሰዎች ነን። በእንደዚህ ናህል ልክ እኔ ራሴን አውርጄ ማውራት አልፈልግም። ሲቀጥል ገበና ሲነሳማ እንደዚህ ነው። እሺ ገመናዬ ችግር የለውም። በነገር ላይ ምን አለ መሰለህ የሰው ልጅ ያጣል ያገኛል። ገብቷል። እኔ አንተ ሄርሜላ ከምታውቃት በላይ ነው ያውቃታለሁ። የልጅነቴ ጓደኛዬ ነች። ገብቷል። ከልጅነት አብረን አፈር ፈጭተን ያደግን ጓደኛሞች ነን። የሰው ልጅ አንዴ ዝቅ ይላል፣ አንዴ ከፍ ይላል። ዝቅ ባልኩበት ጊዜ አንስታኛለች፣ አመሰግናለሁ። ገብቷል። መረዳዳት ያለ ነገር ነው። ወንድ ልጅ ያጣል ያገኛል። ስለዛ አንተ ለምትለኝ ነገር እኔ ግድ አይሰጠኝም። ገብቷል። ሄርሜላ እንዲያርጋለሃለች ምናምን የምትለኝ አንተም ሆንክ ማንም እንደዚህ ቢለኝ ማለት ነው እኔ ግድ የሚሰጠኝ ሰው አይደለሁም። ከኔ ጋም ያሉ ፍቅር ጀማ የምትላቸው እንደዚህ አንዳንድ ነገር ብትለን እንኳን ግድ የሚሰጠን ሰዎች አይደለም። ምንም አይገርመንም። ብዙ ነገር አግኝተን አይተናል፣ ብዙም ነገር ደግሞ አጥተን አይተናል። ለምንድን ነው እሺ ኩርፊያ የሚያስደንቀን አይደለንም። የማንም ደግሞ
ሳቅ የሚያባብለን ሰዎች አይደለም። ገብቷል? ለምንድን ነው እሺ ከህይወታችን መውጣት የከበዳችሁ እናንተ? ይሄ ሁሉ ነገር ተመችቷል አይደለ? ለምንድን ነው ከህይወታችን መውጣት የከበዳችሁ? ቴፍሎስ ይኸውልህ፣ አሁን ሩታ ያልገባ ነገር ምን አለ መሰለህ? እናንተ ናችሁ እኮ ሄርሜላ ከአብርሽ ህይወት ትውጣ ምናምን እያላችሁ የምትመጡት። ገብቷል? ሄርሜላና አብርሃም ተዋደው እየኖሩ ሳለ ሄርሜላ ከአብርሃም ህይወት ትውጣ ምናምን እያላችሁ የምትመጡት እናንተ ናችሁ። በእርግጥ ከተረዳው የገባ ሁላ አልመሰለኝም። ስማ አማኑ፣ ስማ አንተ ለሄርሜላ ብታስብ ኖሮ ከዚህ በፊት ስማ ታክሰ ስማኝ፣ ከዚህ በፊት አብርሽ ሄርሜላ ጋር ሲመጣ እሷን ለቋት እንደሚሄድ አንተ በምን እርግጠኛ ነህ? ያኔ ለሄርሜላ ብታስብ ኖሮ እንዲቀርባት አታረግም ነበር። ገባህ አይደለ? እነሱ ፍቅር አጀማመራቸው ድንገት፣ ቀለበት ላድርግላት ድንገት፣ ሲፋቱም ድንገት ይሆናል። ታያለህ፣ ይሄ ቀን ጠብቅ። ሲፋቱም ድንገት ነው የሚፋቱት። ያኔ ግን አብርሃምን ተገልብጠ እንዳትናገር። በግቡንም መከራከሩንም ምናምን ተወው። እሱን ተወውና አንድ ነገር ብቻ ልንገር፣ ሁሉም እንዲያክል የሚፈልገው ነገር ፋሚሊዎቼ፣ እኛ በዚህ ጉዳይ መጨነቅ አንፈልግም። ሄርሜላ የተገኘች ታይም ይሄ ሁሉ ያበዳችሁ ሰዎች፣ የጮሃችሁ ሰዎች እኛ ላይ እናንተ ጋናች ምናምን ጨካኞች፣ ሌባዎች ሁላችሁም ያላችሁን ሰዎች ማለት ነው። ያኔ ሄርሜላ ስትገኝ ሁላችሁም ማዘናችሁ አይቀርም። ሁላችሁም ያኔ ግን ማለት ነው እኛ እንዴት እንደምንሆን ታያላችሁ። ያኔ ማንም ሰው እንዳያዝንብን፣ ያኔ አንድ ሰው እንዳያዝንብን። ብዙ አወራህ። እኔ ደግሞ ልንገርህ በዚህን አህልክ ቆሜ የሰማሁት ስለማከብር ነው። ሲቀጥል ደግሞ በዚህን አህልክም ሹሩሩ እያልናችሁ ያለ ነው። ቆመንም ስትጠሩን አቤት እያለን የምንመጣው ሄርሜላ ስለያዛችሁብን ሰው ስላለን ነው እናንተ ጋር። ገብቷል? አንተም ሲጀመር ከኔ ጋር ቆመህ ለማውራቱ ለድፍረትም አይኖርህም ነበር። ገብቷል አይደለ? እውነት እንዳለው ሰው አትዘባርቅ። ትክክለኛ እውነት እንዳደረገ ሰው እናንተ እኮ አውሬ ናችሁ። ሲጀመር አውሬ ናችሁ። በዚህን አህልክ የሰውን ክፋት፣ የሰውን ሞት፣ የሰውን ነገር የምትመኙ፣ የሰውን ውድቀት በዚህን አህልክ የምትፈልጉ ይሄ ሰዋዊነት አይደለም፣ በነገር ላይ አውሬነት ነው። ገብቷል? ባላረጋግጥከው ነገር አታውራ። አንተ ደግሞ ባላረጋግጥከው ነገር አታውራ። አሁንም አንተ ሄርሜላ እኛ ጋር እንዳለች አድርገህ ነው እያወራህ ያለው። ይሄ ታይም ይጸጽታል እያልኩ ነው እኔ ደግሞ። እሺ ይኸውልህ፣ እሺ እሱ ልተው። ሄርሜላ እናንተ ጋር አይደለችም። ሄርሜላ እናንተ ጋር ባትሆን እንኳን የሄርሜላ ውድቀት የሚያስደስታችሁ ባለፈው እኮ አየሁ። ተመልሰሽ አትምጪ እንከፍልሻለን ምናምን አትምጣ። ገብቷል አይደል? መምጣቱ አይደለም የሰውን ሞት የሰውን ሀዘን ምናምን የሚያስደስት ከሆንክ አንተ ወንድ አይደለም። በሩታዬ ከመጣች ሞት ብቻ አይደለም፣ ይኸውልህ ገና ብዙ ነገር። እኔ ስማኝ ልንገርህ፣ የሰው ሀዘን የሰው ውድቀት የሚያስደስተው ሰው መጨረሻው አያምርም። ገብቷል? መጨረሻ አያምርም። የሁላችሁ መጨረሻ አንተ ፈጣሪ ነህ። ማን ነው የኔ መጨረሻ የምትገምተው? ሲጀመር ፈጣሪ የሰው ደስ የሚያሰኘው አምላክ ነው። ገብቷል አይደለ? ግን እናንተ ሰው ሆናችሁ በዚህ ናህልክ የሰው ውድቀት የምትፈልጉ አውሬ ከብት ናችሁ። ሲጀመር እናንተ በነገር ይቅርታ፣ እሺ ሰው ስለጠራኝ ይዲ በቃ እሺ፣ ጨርሻለሁ። ይሄን ነገር ለመናገር ነው ፋሚሊዎቼ። ይመቻችሁ።